ሰርክ የምንፈራው ከባዱ ነገር ራስን መጋፈጥ ይመስለኛል። የኛ ትውልድ ታላቁ ተግዳሮት ራሳችንን መስማት። ምን እያደረግኩ ነው? ፍላጎቴስ ምን መሆን ነው? እያስተናገድኩ ያለሁት ስሜት ምንድን ነው? ለምን ደስተኛ ሆንኩ? ለምን ከፋኝ? ለምን ቁጣ መታወቂያ የሆነ? ብዙ ጥያቄዎች። የጉዟችንን መዳረሻ ብቻ ሳይሆን ጥርጊያ መንገዱ ላይ ስለሚገጥመን እንቅፋትና ማደግን ተከትለው ለሚመጡ ጥያቄዎች ምላሽ አሰሳ አስፈሪ ነው። ታዲያ ጭንቅላታችን ውስጥ ያሉት እንዲህ ያሉ ጥያቄዎች ሽሽት በምትኩ ምን እናደርጋለን? እያንዳንዷን የጸጥታና ምሳጤ ቅጽበት በጫጫታ ለመሙላት እንተጋለን። ሶሻል ሚዲያ፣ ፊልምና ሙዚቃ፣ መጽሐፍት፣ ፖድካስቶች የጥያቄዎቻችንን ደማቅ ቀለማት የሚያደበዙልን ሱሶች ውስጥ መደበቅ ለራሳችን በፍጹም እንዲደብረንና እንድንቆዝም አንፈቅድልንም። የፈለገው ይመጣል እንጂ ራሴን አምኜ ብቻውን ለራሴን ማልተውለት። ግን ለምን? ይህን ያህል ፍርሃት ውስጥ የከተተን ምን ይሆን? ድብርትና ቁዘማ ውስጥ ያለውን ዝምታ የምንፈራው ከጫጫታው ጋር እጅጉን ተላምደን ይሆን? ወይስ ጫጫታው ጋብ ሲል የምንጋፈጠው እውነት ሽሽት ነው? ታላቅ ጥፋት ሲፈጽም ቤተሰቦቹ መንገድ ላይ እንዳዩት ሕፃን ቤት ሲገባ የሚጠብቀውን ግሳጼና ቅጣት እንደሚሸሸው ብላቴናው ማንነታችን አይነት ሽሽት። የዋና ቪዲዮ እያየሁኝ ነበረ። የሆነ ነገሮች ማሻሻል የሚፈልጋቸው ነገሮች እና ዩዥሊ አንዱ ነገር ፎከስ ላይ ሳደርግ አንዱ ነገር ይሰበርብኛል። I mess up, and after that I can't tell you how sharp my mind was. It's like some kind of drug. It felt like I could do everything. ጭንቅላቴ የሚያስበው አሁን እንዲህ ካደረገው እንዲህ ባደረገው ሲል ሁሉ ነገር ማድረግ እችላለሁ። እኔ ችግሬ የሆነ ነገር ወይ አሁን ፕራክቲስ ምናምን እጀምራለሁ ብዬ የሆነች ሰሞን ሞቲቬሽን አለች። የሆነ ጊዜ ጠዋት ቀዝቃዛ ሻወር እየታጠብኩኝ ነው የምሄደው ስራ ቦታ ብዬ ጀመርኩና እየዘገነነኝ በቃ እየቀፈፈኝ ዊንተር ነበረ -20 ምናምን የነበረበት ዘመን ላይ 3 ቀን አደረኩት። ከ3 ቀን በኋላ ግን በቃ አይጭስኪባ እኔ የሆነ ጊዜ ህይወቴ ቢመሰቃቀል አሁን ያለኝም ፕሪቪሌጅ ባጣው ምናምን እነዚህ ነገሮች ሁሉ ሉዝ አደርጋለሁ እና ሳልወድ በግዴ ህይወቴ ቻሌንጅ ይሆናል እና አሁን በፍላጎቴ ፍዳን ማመጣው ምንድን ነው? ማን ነኝ እኔ ያለ እና የሌዚ ኤክስኪውዝ በደንብ በአይነት ያ this is good። እውነተኛ ፈጠራ፣ የእንቆቅልሾች ምላሽ፣ እንደ ሰው የሚገጥመን ማንነታዊ እድገት ወይም ከፍታ ሁሌ መምጫው ከጥሞና ውስጥ ነው። ይህንን ጥሞና ነው እንግዲህ አሁን ላይ ብዙዎቻችን ድብርት የሚል የዳቦ ስም የምንሰጠው። ኢንተርኔት የለም ድብርት፣ ፊልም የለም ድብርት፣ ጥሞናውን የሚሞላ ፖድካስትና መጽሐፍ የለም ድብርት። ዘምነን የደረስንበት የዛሬ መልክ ይህ ነው። ጥርሱን የሸሸገውና ፊቱን የጣለውን ሁሉ ለምን ብንለው መልሱ ደብሮኛል ነው ዛሬ። ዝማኔ ጥሩ ነገር ነው፣ ኑሮን ያቀላል፣ ከብዙ የህይወት ፍዳና መከራዎች መሸሸጊያን ያበጃል። ሰው ከራሱ መሸሸግን እንዲመርጥ የሚያስገድድን ዝማኔ ግን እንጃ። እንደ ጋርዮሽ ዘመን ወጣ ብላችሁ አድኑ ወይም ድንጋይ ፍልጡ እያልኩ አይደለም። መዝናናቱም ሆነ ዝማኔና ኑሯችን ከራሳችን አይለየን ነው ሀሳቤ። አይን ገልጦ ማንቀላፋት ተፈጥሯችን እንዳልሆን እንድናስታውስ፣ ካልሆነ ግን ወዮልን ድንገት የነቃንለት። ቀለል ያለ ፈተና እንስጠው ለራሳችን። ራሴን እጨምራለሁ እዚህ ፈተና ውስጥ። ጫጫታዎቻችንን ለአንድ ሳምንት ዝግ ማድረግ፣ ማህበራዊ ሚዲያ፣ ፊልምና ሙዚቃ፣ ፖድካስትና መጽሐፍ የሌለበት ሳምንት እንችልበት ይሆን? እንጃ። መሞከር እፈልጋለሁ ምን ይፈጠር እንደሁ ለማየት። ምናልባት አዲስ የፈጠራ ሀሳብ ይመጣልኝ ይሆናል።
ወይም ለነገ ሳቆየው የከረምኩትን ተግባር እፈጽሞ ይሆናል። ማን አለ አብሮኝ ይህን ሀሳብ የሚቀላቀል? ጀመርኩ እኔ።